እዚህኛው ደግሞ ስመጣላችሁ ያው እንደነገርኳችሁ መካከለኛ ነው ዛሬ ያዝኩት ማለት ነው። መካከለኛ ጥለት ያው ብዙ ሰው ምርጫው ነው በቃ። ለምን ትልቅ ጥለት ሲሆን የሆነ ለብሶም ለመውጣት ለአንድ ቀን ካልሆነ ይከብዳል እና እንደዚህ መካከለኛና ቀጭን ጥለት ሲሆኑ ሁሌም የፈለግነው ቦታ ብንለብሰው የሆነ ሳንጨናነቅ ዘና ብለን እንድንለብስ ነው የሚያደርገንና ለዛ ነው ዛሬ ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። ያው እኔ ቲባ አበሻ እባላለሁ። ታውቁኛላችሁ። ለማታውቁኝ ለማስተዋወቅ ያህል ነው። እንግዲህ እንደተለመደው በአዲስ ቪዲዮ መተናል ማለት ነው። ያው ሁልጊዜም እንደምላችሁ ዛሬ ከለበስኩት ልጀምርላችሁና እኔ ከማውራቴ በፊት እናንተ ልብሱን እዩት ማለት ነው። እንዴት እንደሚያምር ይሄ አርቡ ራሱ ስፋቱ እዩት። በጣም ሰፊ ነው። በጣም የሚያምር ውብና ድንቅ የሆነ ልብስ አዲስ ልብስ ነው ማለት ነው። ያው እንግዲህ በትዕዛዝ ነው የተሰራ። ይሄ በፍላጎት የተጠለፈ ጥልፍ ነው። እጇ አጓጉል ነው። እጇ ላይ ቀጭናት ጥልፏ። ይሄ ደግሞ ቪ ነው። ያው እስከዚህ ድረስ ነው የተጠለፈው። ግን ልብሱ በጣምና በጣም ነው የሚያምረው። እንዴት እንደሚያምር እዩት ከኋላ ራሱ ማለት ነው። በጣም ነው የሚያምረው። በስማ እንዴት እንደሚያምር ማለት ነው። በጣም ወድጄዋለሁ። ይሄ እንግዲህ አለ ብዙ ነው የተሰራ ማለት ነው። ይሄ ለሳምፕል ነው ያቀረብኩት እናንተ እንድታዩት ብዬ ማለት ነው። አዲስ ነገር ስለምትፈልጉ አዲስ ነው ይሄ ልብስ እንድታዩት አስተውሉ። በጣም ነው የሚያምረው። አርቡም ሰፊ ነው እንደምታዩት። ቆንጆ ልብስ ነው። አዲስ ስለሆነ ነው ያቀረብኩላችሁ። ስለዚህ አስተውላችሁ እዩትና ምርጫችሁ ከሆነ እንድታዙት ነውና ይሄ የሚያምር ልብስ እኔንም እንደዚህ ያሳመረኝ ልብስ እንግዲህ እንደዚህ ቆንጆ ሆኖ አልቆለት ነጠላው ራሱ ይሄው እንግዲህ እንደምታዩት ይሄው ምን እንደሚያክል ነጠላውንም ላሳያችሁ ማለት ነው። በጣም ትልቅ ነው። በጣም እንዴት እንደሚያምር አያችሁት? በጣም ሰፊ ቆንጆ ማለት ነው። ሲለበስ በቂ ነው። ለቤተ ክርስቲያንም ከፈለጋችሁ ይኸው እንደዚህ አጣፍታችሁ መልበስ ትችላላችሁ። አያችሁት? በጣም ትልቅ ነው። ለትልቅ ሰውም ለወጣትም መሆን ይችላል። ይሄ ልብስ እንግዲህ ቆንጆ ሆኖ አልቆለት ተሰፍቶ ሲያልቅ እንደዚህ እምር ሲል ዋጋው 40 ሺህ ብር ነው ማለት ነው። ይገባዋል ልብሱ በጣም ስለሚያምር። አሁን ወደ ተዘጋጀውበት ልብስ ሊሄድ ማለት ነው። እሺ ቤተሰብ እንግዲህ ባለፈው ሳምንት ያው እንደምታውቁት በቀጫጭን ነበረ መጣሁት። ዛሬ ደግሞ መካከለኛ ጥለት ያለውን ይዤላችሁ የቀረብኩት ማለት ነው። ይሄ መካከለኛ ጥለት ያለው 4 አርብ የሆነ አርቡ ሰፊ የሆነ ልብስ ይሄ አንዱ አርብ ነው። በጣም ሰፊ የሆነ ልብስ ነው እና 4ቱ አርብ እንግዲህ ሲገጣጠም ትልቅ ልብስ እንደሚወጣው ታውቃላችሁ። ይሄን ደግሞ ዲዛይኑን በደንብ እዩት እንዴት እንደሚያምር ማለት ነው። የተለያየ ከለሮች ገብተውበታል። ግን በጣም የሚያምር ሆኖ ድምቅ የሚያደርግ ነገር ነው። ይሄ አሁን ሲሰራ በወራጅም መሰራት ይችላል። ያለ ወራጅም እንዲህ አንገትና እጅ ብቻ ጠልፋችሁ ተጠልፎ መሆን ይችላል በእናንተ ፍላጎት ማለት ነው። ይሄ ሲሰራ በወራጅም ያምራል። ቆንጆ ሆኖ ነው የሚወጣው ማለት ነው። ለምን ልብሱ እንግዲህ ሽመናው ሲያምር ነው ልብሱን ተሰርቶ የሚያልቀው ማለት ነው። እና ያው ብዙ ጊዜ እንግዲህ እኛ የምናቀርበው ነገር በሙሉ የእናንተን ቀልብ የሚስብ ቀልብ መሳብ ብቻ ሳይሆን አሰርታችሁ ወዳችሁት እንድትለብሱ የሚያደርጓችሁ ልብሶች ነው የምናቀርበው እና በጣም ስለሚያምር ነው ይሄንንም ልብስ ያመጣሁላችሁ። ለማንኛውም ወቅት ለማንኛውም ዝግጅት እናንተ ለምትፈልጉት ነገር መሆን የሚችል ማድመቅም የሚችል ልብስ ነው። የተለያዩ እንዳነገርኳችሁ ብዙ ከለር አለባቸው። የሚያማምሩ ከለር ናቸው። አንድ ፍሬም ናት። ብቻውን በጣም የምታምር ነው። ሲያልቅላት ከወገብ በላይ ስትጠለፍ የሚያምር ልብስ ነው የሚወጣው ማለት ነው። ይሄ እንግዲህ አንዱ አርብ ነው። እንዴት ሰፊ እንደሆነ አያችሁት? አንዱ አርብ የአንዱ አርብ እንደዚህ ሰፊ ከሆነ 4ቱ ደግሞ ሲገጣጠም ትልቅ ልብስ ዝንክት ያለ ልብስ ይወጣዋል ማለት ነው። ስለዚህ ምርጫችሁ ከሆነ በደንብ እንድታዩት ነው ማለት ነው። በጣም የሚያምር ልብስ ስለሆነ ለእናንተ ለምትፈልጉት ፕሮግራም ይሆናል ብዬ ስላሰብኩ ነው ያመጣሁላችሁ። እዩት ልብሱን። ነጠላውን ደግሞ ላሳያችሁ። እንግዲህ ነጠላው ይሄ ነው። አርቡም ሰፊ ነው። ይሄ ተነጥሎ ተሰፍቶ ሲነጠል ደግሞ ትልቅ ይሆናል ማለት ነው። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ ሲያልቅለት 14 ሺህ ብር ነው ማለት ነው። በጣም ስለሚያምር እንግዲህ እናንተ ያው ምርጫችሁ እንዲሆን ብለን ያመጣ ነው 14 ሺህ ብር ነው። እሺ ወደዚህኛው ደግሞ ስመጣላችሁ ያው እንደነገርኳችሁ መካከለኛ ነው ዛሬ ያዝኩት ማለት ነው። መካከለኛ ጥለት ያው ብዙ ሰው ምርጫው ነው በቃ። ለምን ትልቅ ጥለት ሲሆን
የሆነ ለብሶም ለመውጣት ለአንድ ቀን ካልሆነ ይከብዳል እና እንደዚህ መካከለኛና ቀጭን ጥለት ሲሆኑ ሁሌም የፈለግነው ቦታ ብንለብሰው የሆነ ሳንጨናነቅ ዘና ብለን እንድንለብስ ነው የሚያደርገን እና ለዛ ነው ዛሬ ያመጣሁላችሁ። ያው በዓልም እንደሆነ መጠን እንግዲህ ያው በዓልንም ይመስላሉ። ባለፈውም ተናግሬያለሁ ቪዲዮ ላይ ለገና ብዬ ነው። እነዚህም ይሆናሉ እንግዲህ አልፎ አልፎ አላቸው ለገና የሚሆንም ከገናም ውጭ ደግሞ እንደዚህ ዝም ብላችሁ ለምትፈልጉት ፕሮግራም ይሆናሉ። ዛሬ ያቀረብኩላችሁ ልብሶች እኚህም ቀይ ስላለባቸው ይሆናሉ። እንደ አማራጭ እንድታዩቸው ነው ያመጣሁት እና እንደዚህ ደግሞ ባለፈው ቀጭን ሳሳይ ደግሞ እስቲ መካከለኛ ስላላችሁኝ ለዛ ነው መካከለኛ ያመጣሁላችሁ። ይህም ልብስ በጣም ነው የሚያምረው፣ ቆንጆ ነው። መነኑም 2 አይን መነን ነው፣ መታ ተደርጎ የተሰራ መነን ነው። ይኸው ያስታውቃል ራሱ ማለት ነው። መታ አድርጎ ነው የሰራው ሸማኔው ማለት ነው። ለስላሳ ነው። ይሄ አንድ አርብ ነው። 4 አርብ አለው ልብሱ። 4ቱ አርብ ሲገጣጠም ደግሞ ትልቅ ልብስ ይወጣዋል ማለት ነው። ስለዚህ እናንተ በደንብ ይዩትና ልብሱን እንግዲህ ያው የምትፈልጉትን ሁልጊዜም እንደምንላችሁ ምረጡ፣ አስተውላችሁ ይሁና። የወደዳችሁትን ላኩ፣ በፈለጋችሁት አድርንትን አለን። እኛ በምትፈልጉት በእናንተ በምትጠቀሙት ሚዲያ ጠይቁን፣ እኛ አለን። ያው ነጠላው ይህም ትልቅ ነው ነጠላው። ዲዛይኗም እንግዲህ ከጥበቡ ጥልፍ ብዙም ማታንስ ናት። ቆንጆ አርጎ ነው የሰራት። እንግዲህ ጠላፊ ሲጠልፋት ብታምር ናት። ራሷን ሆኖ አሳንሶ የሰራት ይህ ልብስ እንግዲህ ቆንጆ ሆኖ ተሰርቶ ሲያልቅለት ይሄም 14,000 ብር ነው ማለት ነው። እሺ ወደዚህኛዋ ደግሞ ስመጣላችሁ እዩዋት። ልብስ በጣም የምታምር እንግዲህ 3 አይነት ከለር ነው ያላት፣ ግን በጣም ይሄ ከለሩ አጋባብ የሚማርክ ቆንጆ የሆነ ነገር መካከለኛ ጥበብ ናትና ያው ፒንክና ጎመኔ ናቸው። መሀል ላይ ደግሞ አለ ራሱን ችሎ የገባለት ከለር ማለት ነው። እሱን እንዲያሳምረው ያደረገው ይችም እንግዲህ ለእናንተ ለፈለጋችሁት ጉዳይ ትሆናለች ብለን ነው እንደ አማራጭ በሌላ ነው ይዘንላችሁ የመጣ ነው። በጣም ነው የሚያምረው ይሄ ልብስ ራሱ። እንግዲህ እናንተ ማየት ብቻ ነው የሚጠበቅባችሁ። ከዛ በኋላ የወደዳችሁትን ማዘዝ ነው። ይሄም እንግዲህ አንዱ አርብ ነው። 4 አርብ አለው ልብሱ ሲገጣጠም። እንግዲህ እንደ ሁልጊዜውም ትልቅ ልብስ ነው። ቆንጆ ዝንገት ያለ ልብስ ይወጣዋል ማለት ነው። በጣም የሚያምር መነኑ 2 አይን የሆነ መታ ተደርጎ የተሰራ ቆንጆ ልብስ ነው ማለት ነው። እና ይሄንንም በደንብ እንድታዩት ነው የምፈልገው ማለት ነው። በጣም ስለሚያምር ምንም ማብራሪያ አያስፈልገውም። የእናንተ ምልከታ ብቻ ነው የሚጠበቅበት ማለት ነው። ነጠላውን ደግሞ ሳሳያችሁ ነጠላውንም እዩት፣ በቂ ነው። ይሄ ተሰፍቶ ሲነጠል በቂ ይሆናል ማለት ነው። ይሄም ልብስ እንግዲህ ቆንጆ ሆኖ ሲያልቅለት እንደ ሁልጊዜውም እንግዲህ 14,000 ብር ነው። ዛሬ እንግዲህ ዋጋቸው ተመሳሳይ ነው ልብሶቹ በሙሉ። ያው የምታምር ልብስ ናት። እዩዋት በደንብ ይችላል። እሺ ወደዚህኛዋ ደግሞ ስቀርብላችሁ እዩዋት። ልብስ የምታምር ናት። ለየት ያለች ናት። 3 ነው 4 አይነት ከለር አለባት። ለስላሳና ቆንጆ ልብስ ናት። ራሱ ያው እንግዲህ ለፕሮግራም ማድማቂያ ትሆናለች ብለን ነው እንግዲህ ዛሬ ምርጥርጥ አድርገን ያመጣንላችሁ። በጣም የምታምርና ቀለል ያለች ባትሰለች አይን የሆነ ሳብ የምታረግ ማለት ነው። አሁን በግሩፕ ሆና ብትሰራ እንደዚህ በወራጅ ተሰርቶ ሲለበስ ከወገብ በላይ ተጠልፎ በእናንተ በሚፈልጉት ዲዛይን ቢጠለፍ ማለት ነው ቆንጆ ልብስ ይወጣዋል ማለት ነው። ስለዚህ እናንተ ያለባችሁን ፕሮግራም እናንተ ታውቃላችሁ። ከእናንተ ከለር ጋር ከእናንተ ምርጫ ጋር የሚሄደውን ብቻ አይታችሁ አስተውላችሁ መምረጥ ነው የሚገባችሁ ማለት ነው። በጣም ስለሚያምር ቆንጆ ልብስ ስለሆነ እችንም እንድታዩት እፈልጋለሁ። እችም እንግዲህ 4 አርብ ናት። ቆንጆ ናት። ለስላሳ ነው መነኗ። እንደ ሁልጊዜውም ለስላሳና መታ ተደርጎ የተሰራ ነው። ይህም እንግዲህ እንደ አማራጭ እንድታዩት ነው ያመጣንላችሁ። ቆንጆ ልብስ ናት። እችንም እዩዋት ነው የምለው። ነጠላውን ላሳያችሁ። ያው ነጠላው እንግዲህ ከቀሚሱ ጋር አንድ ነው። በቃ ነጠላውም ቀሚሱም እኩል ነው ማለት ነው። አንድ አይነት አድርጎ ነው የሰራው ሸማኔው። ምንም አይተናነስም ማለት ነው። ይሄ ሲነጠል ያው እንደ ሁልጊዜውም ትልቅ ልብስ ነው ማለት ነው የሚወጣው ትልቅ ነጠላ። ይሄም እንግዲህ ተመሳሳይ ነው። ዋጋው 14,000 ብር ነው። ዋጋቸው የዛሬ ቀሚሶች ሁሉም 14,000 ብር ናቸው። ተመሳሳይ ናቸው። እሺ ወደዚህኛው ስመጣላችሁ እችም እንግዲህ ያው ለባሏም ትሆናለች። እንግዲህ ያው ቀይ ስለበዛባት ማለት መደቧ ሙሉ በሙሉ ቀይ ነው። ፒንክም አላት፣ ቢጫም አላት፣ ውሃ ሰማያዊ ነገርም አላት። የተለያየ ከለር አለው። ወርቀዘብ ደግሞ አለው። ያው ጎልድ ወርቀዘብ አለው። እሱን ድምቅ ያደረገው የበለጠ ደግሞ ዲዛይኑ ውጥት እንድትል ያደረገው ወርቀዘቡ ነው ማለት ነው።
በጣም የሚያምር ነው። ይሄ ሲሰራ እንግዲህ ምንም አይወጣለትም ማለት ነው። የዛሬ ልብሶች በሙሉ ማለት ነው። ምኑን ወደድሽ ብትሉኝ አርቡ በጣም ሰፊና መነኑ በቃ ልስልስ ያለ ማለት መታ ተደርጎ ተሰርቶ በቃ ልስልስ ያለ ነው። አንዱ አርብ ብቻ ራሱ ትልቅ ነው። አሁን ሲገጣጠም ማለት ነው 5 አርብ ነው የሚመስለው። አንዳንድ ልብሶች የሆነ ጠበብ የሚሏል። ይሄ ግን ትልቅ ልብስ ነው ራሱ ሲታይ እንግዲህ አራቱ እንግዲህ ይሄ ሲገጣጠም ትልቅ ይሆናል ማለት ነው። ስለዚህ በጣም ዛሬ እንግዲህ ያው በደንብ ቁጭ ብላችሁ አስተውላችሁ ማየት ያለባችሁ ቪዲዮ ነው የምላችሁ። ቆንጆ ልብስ ነው። ይሄም እንግዲህ በደንብ እዩት። ያው ቶሎ ምልባችሁ እንግዲህ ላለ እንትን እንዳትሰለችኑና ያው ልብሱን ብቻ እንድታዩት ነው የምፈልገው። በደንብ ካያችሁት እናንተ ትመርጣላችሁ ማለት ነው። ወደ ነጠላው ሲሄድላችሁ እንግዲህ ነጠላውም ራሱ በቂ ነው፣ አያንስም ጥለቱ ማለት ነው። አርቦም እንደምታዩ ሰፊ ነው። ይሄ ሲነጠል ትልቅ ይወጣዋል። ስለዚህ ይሄም ልብስ እንግዲህ ቆንጆ ሆኖ ሲያልቅለት መጨረሻው 14,000 ብር ነው ማለት ነው። እና በደንብ ይዋትችንም ማለት ነው። በጣም ነው የምታምረው። እስኪ ደግሞ ወደዚችኛዋ ስንመጣ ደግሞ እስኪ እንደዚህ ፒንክ ነገር ደግሞ ለምትወዱ ማለት ነው። ደግሞ ፒንክ የሆነች በጣም የምታምር መሀል ላይ እንግዲህ የራሷን ችላ የወጣች ዲዛይን ያላት በጣም የምትማርክ ሳብ የምታደርግ ቅልል ያለች ላይን ጨለም የማትል ፍክት ያለች ነገር ናት። እንግዲህ ስትሰራ ሲያልቅላት በጣም የምታምር ልብስ ናት የሚወጣት። ስለዚህ እችንም በደንብ እዩዋት። ዛሬ ትኩረት ብቻ ነው የሚያስፈልገው እዚህ ቪዲዮ ላይ ትኩረታችሁን ነው የሚስበው። ልብሶቹ በሙሉ የሚያማምሩ ስለሆኑ እናንተ በትኩረት እንድትመርጡ ነው የምንፈልገው። በጣም የሚያምር ቆንጆ ልብስ ነው። መነኑም ይሄው እንደምታዩት 2 አይን ነው መታ ተደርጎ የተሰራ። አርቡ ሰፊ የሆነ አንድ አርብን ይሄ 4 አርብ አለው። 4ቱ አርብ እንግዲህ ሲገጣጠም ትልቅ ልብስ እንደሚወጣው ደጋግሜ ነግሬያችኋለሁ ማለት ነው። በጣም የሚያምር ነው። እንደዚህ አይነት ከለር ደግሞ ምርጫችሁ ላለ ሰው ደግሞ እንድታዩት ነው ያመጣነው። ያው ሁሉም ሰው የራሱ የሆነ የተለያየ ምርጫ ስላለው ለዛ ነው የተለያየ የምናመጣላችሁ። ስለዚህ በደንብ እዩት። ነጠላውን ደግሞ ላሳያችሁ። ነጠላው ደግሞ ይሄን ይመስላል። ነጠላዋ ከቀሚሷ ጥለቷ አነስ አድርጋ ያወጣት ራሷን ዲዛይኗን ነው ቁጭ ያደረጋል። አርቡም ሰፊ ነው፣ ወርዱም ትልቅ ነው። ይሄ ሲነጠል ትልቅ ነው የሚሆነው ማለት ነው። ይሄም ልብስ እንግዲህ ሲያልቅለት 14,000 ብር ነው ማለት ነው። ዛሬ እንግዲህ ያው በሽበሽ ነው 14,000 ብር ነው። ሁሉ ልብስ በሙሉ በ14 ነው። ማየትና ማስተዋል መምረጥ ብቻ ነው የሚጠበቅባችሁ ማለት ነው። ኦኬ እችን ደግሞ እዩዋት እስኪ እንዴት እንደምታምር ማለት ነው። ይሄ ራሱ ልብሱ ራሱ የሚናገር ነው። አሁን ይሄን ምንም መግለጽ አያስፈልገውም። ልብሱ ራሱ ስለሚያምር ምንም ማብራራት አይጠበቅብኝም። በጣም የሚያምር ከለር በ3 ከለር ቆንጆ ሆነ የተሰራ ዲዛይኑ የሚያምር አሁን ላለብንም ለበዓሉ የሚሆን ቆንጆ ልብስ ነው። እስኪ ይችንም ደግሞ ቆም ብላችሁ በደንብ እዩዋት፣ ተመልከቷት። በጣም ነው የምታምረው። ይሄ ስራው ራሱ መነኑ ራሱ በጣም ነው የሚለሰልስ። መነኑም ራሱ ለስላሳና 2 አይን መታ ተደርጎ የተሰራ ቆንጆ ልስልስ የሚል ማለት ነው። እንደዚህ ስትለብሱት የማይደርቅ በቃ አንዳንዱ ድርቅ የሚል መነን አለ። ይሄ ግን ቆንጆ ሆኖ የተሰራ ስለሆነ 2 አይንም ነው። በጣም የሚያምር ነው። ቆንጆ ነው። አርቦም ሰፊ ነው። ይሄም እንግዲህ ቆንጆ ልብስ ነው። ስለዚህ በዓሉን ማክበር የምትፈልጉ ሰዎች ስላላችሁ እንግዲህ እንደዚህ አይነት ልብስ ለብሳችሁ ይሄንንም እዩት ቶሎ በጊዜ በዓሉ ሳይደርስ ማለት ነው። እና ነጠላውንም እዩት። ነጠላው ትልቅ ነው። ይሄው ብዙም አያንስም። ጥለቷን በቂ ናት ያላትን ነው የሰራት። ይሄም እንግዲህ ቆንጆ ሆኖ ሲያልቅለት መጨረሻው 14,000 ብር ነው ይሄም ማለት ነው። ኦኬ ወደዚህኛዋ ደግሞ ስመጣላችሁ ጀኒዋት በፍሬም የተዘጋች ናት። ዳርና ዳሯ ፍሬም ነው። መሀል ላይ ያለችው ዲዛይን በጣም የሚያማምሩ ቆንጆ ሆኖ ብቻ ዛሬ ደስ ይላሉ ልብሶቹ። ሁሉም እኔ እንጃ ወድጃቸዋለሁ ሁሉንም። ግን እናንተ ደግሞ የወደዳችሁትን ነው ማየት። በደንብ አይታችሁ የወደዳችሁት ይሄንን ነው የወደድነው ብላችሁ መላክ ትችላላችሁ። ያው ዳር ላይ መስቀል አለባት። መሀል ላይ እንደ ዳይመንድ አድርጎ አውጥቷቸዋል። የተለያየ ከለር አድርጎ ግን ቆንጆ ሆኖ አይን ያዝ የሚያደርጉ ቀለል ያሉ መካከለኛ የሆኑ ጥለቶች ናቸው። እችን በጣም ታምራለች። በደንብ ይዋት ነው የምለው። እንደገና አርቡን እንደምታዩት ይሄ አንዱ አርብ ነው። ሰፊ ነው በጣም። ይሄ 4 አርብ አለው እንግዲህ ልብሶች። አንዱ አርብ ናት። መነኑም 2 አይን ሁልጊዜ እንደምንለው መታ ተደርጎ የተሰራ ቆንጆ ልብስ ነው ማለት ነው። ያው ዛሬ ፈጠን ያልኩባችሁ ያው ልብሶቹ ራሳቸው ስለሚናገሩ የኔ ገለጻ ብዙም አያስፈልግም ነው። ተጨማሪ ማብራሪያ ካለ ደግሞ ማውራት እንችላለን። ያው እንግዲህ ሌላም ቪዲዮ ስላለ ለዛ ነው ፈጠን ያልኩባችሁ። ስለዚህ ነጠላውን ላሳያችሁ እና እዩት ነጠላው እንዴት ትልቅ እንደሆነ
ጥለቱን ከቀሚሱ ጥለት ጋራ በቂ ነው። ይሄም እንግዲህ ወርዱ ትልቅ ነው፣ አርቡም ሰፊ ነው። ይሄ ሲነጠል ተሰፍቶ ትልቅ ልብስ ነው ማለት ነው። ስለዚህ ይህንንም እንግዲህ ሲያልቅለት በ14,000 ብር ነው የምትወስዱት ማለት ነው። በጣም ነው የሚያምረው፣ እዩት። ኦኬ እንግዲህ እስኪ ወደዚችኛዋ ደግሞ እስቲ ለየት ወዳለችዋ ከለር እንምጣ። እንግዲህ እንደዚህ ደግሞ ደመቅ ያለ ከለር ደግሞ የምትፈልጉ በተለይ ደግሞ ጻይም ሰዎች እንደዚህ ድምቅ ያለ ከለር እናንተን ያደምቋችኋልና እስቲችንም እንድታዩልን የመጣ ነው። በጣም የሚያምር በሁለት አይነት ከለር ግን በጣም የሚያምር በቃ የሆነ ጥበብ ስትሉ ይሄው እዚህ ጋር ጥበብ ይሁ በቃ ሌላ ነገር ምንም አልላችሁ። ጥበብ በራሱ እዚህ ጋር አለ ማለት ነው። በጣም የሚያምር ነው። ይሄ ሲሰራ እንግዲህ ከላይ ከወገብ በላይ ሲጠለፍ እንዴት እንደሚያምር ማለት ነው። ልብሱን የበለጠ ቆንጆ አድርጎ ያወጣዋል ማለት ነው። ስለዚህ ይህንንም በደንብ እንድታዩልን ነው የምፈልገው። በጣም የሚያምር ቆንጆ ልብስ ነው። ይሄ አንዱ አርብ ነው፣ ሰፊ ነው። ይኸውት አንዱ አርብ ሰፊ ነው፣ አራቱ አርብ ሲገጠም ትልቅ ነው ማለት ነው። ስለዚህ መነኑ ሁለት አይን ቆንጆ ተደርጎ መታ ተደርጎ የተሰራ ለስላሳ ቆንጆ የሆነ ልብስ ነው። ይሄ ከለሩ በጣም የሚያምር በተለይ ጸይሞች ማለት ነው እና ይሄ ያደምቃችኋል። ስለዚህ እናንተ የፈለጋችሁትን ዛሬ ቪዲዮ ላይ የቀረበውን አይታችሁ መምረጥና መላክ ብቻ ነው የሚጠበቅባችሁ። በጣም የሚያምር ዲዛይን እና ቆንጆ ከለር ያለውን ልብስ ነው እና እንደዚህ አይነት ደግሞ ከለር ለምፈልጉ ይኸው መጥቶላችኋል ማለት ነው። ይሁና እንግዲህ መላክ ነው። እስቲ ነጠላውን ደግሞ ላሳያችሁ። እንግዲህ ነጠላው ይሄን ይመስላል። ስፋቱን ራሱ ማለት ነው አርቡ ይሄ እንግዲህ ሲነጠል ተሰፍቶ በጣም ትልቅ ነው። ጥለቱን በቂ ነው። ስለዚህ ይሄም ራሱ ይሄ ቆንጆ ልብስ ይሄ የሚያምር ልብስ ክት ያለ ልብስ ይሄም 14,000 ብር ነው ቆንጆ ሆኖ ሲያልቅለት ማለት ነው። ስለዚህ ምረጡ፣ በደንብ አስተውሉና ማለት ነው። እስኪ ደግሞ የመዝጊያዋን ጥለት ጥበብ ይዋት እስኪ። የዛሬዋ የመዝጊያችን የቪዲዮ መዝጊያ እችን ትመስላለች። በዚች በአማረች በጥንቆጥቆጠች ቆንጆ በሆነች ልብስ ነው የምትዘጋው ማለት ነው። የዛሬው ቪዲዮ በጣም የሚያምር ለደቡብ ውሃ ሰማያዊ የሆነ ነገር መሀል ላይ ዳይመንድ ያለው ብዙ ከለር ያለባቸው ልብሶች ናቸው። በጣም ነው የሚያምሩት፣ ቆንጆ ናቸው። እነኝንም እንደዚህ ደግሞ ለየት ያሉ ደግሞ እንደዚህ ተቀናበሩ ብዙ ጥለት ያለባትና ደምቅ ያለ የሚያምር ነገር ለምትፈልጉ ደግሞ ይኸው በመካከለኛ ጥለት ነው እንግዲህ ዛሬ ይዘንላችሁ የቀረብ ነው። በጣም ነው የሚያምረው። ይሄ አንዱ አርብ ነው እንግዲህ እዩት፣ እንግዲህ ስፋቱን ማለት ነው። አንዱ አርብ ማለት ነው እንግዲህ አራቱ አርብ ምን አይነት ትልቅ ልብስ እንደሚወጣው የታወቀ ነው። መነኑ ያው ሶፍት እንግዲህ እንደምላችሁ ማለት በጣም ለስላሳ ሁለት አይን መታ ተደርጎ የተሰራ ቆንጆ ልብስ፣ ቆንጆ ከለር ያለው ሰው የተለያየ ሀሳብና ምርጫ ስላለው እንግዲህ እንደ ምርጫችሁ እንደተለያየው ከለር እንድትመርጡት ነው የምፈልገው። በጣም የሚያምርና ቆንጆ ልብስ ነው። ይሄንንም እዩት በደንብ አስተውላችሁና ምርጫችሁ ከሆነ ላኩልን። ነጠላውን ላሳያችሁ ደግሞ ያው ነጠላው እንግዲህ ይሄ ጥለቱም በቂ ነው። ወርዱም አርቡም ሰፊና ትልቅ የሆነ ነው። ይሄ ሲነጠል እንግዲህ ሲሰፋ ትልቅ ነው የሚሆነው። ይሄም ልብስ እንግዲህ የሚያምር ልብስ እንግዲህ ቆንጆ ሆኖ አልቆለት እንደ ሁሉም እንግዲህ 14,000 ብር ነው ማለት ነው። የዛሬ ቪዲዮ እንግዲህ እዚህ ላይ ያበቃል። ምርጫችሁ ምርጫችን ነውና የምትፈልጉትን አይታችሁ አስተውላችሁ ምረጡ፣ ወደኛ ላኩ። እኛ በታማኝነት ካላችሁበት ሰርተን እንልካለን ማለት ነው። ያው አመሰግናለሁ።